ጌታችን ሱብሓነሁ ወተዓላ አንድን ባሪያ የመውደዱ ምልክት ኒዕማን ለዚያ ሰው ድሎትን፣ ጸጋን፣ ሀብትን ወይም ዛሂር የሆነውን ኒዕማ ጸጋ መስጠቱ አይደለም። ምልክቱ አላሁ ተዓላ ለባሪያዎቹ ኸይር የመሻቱ ለነሱ በጎን እነሱን የመውደዱ ምልክት ኢማንን መስጠቱ ነው። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነላህ ዩዕጢ አዱንያ ሊመን ዩሒብ ወሊመን ላ ዩሒብ ወላ ዩዕጢል ኢማን ኢላ ሊመን ዩሒብ። አላህ ለወደዳቸው ነው የኢማንን ጸጋ የኢማንን ኒዕማ የሚሰጣቸው። አማ ዱንያን ለወደደውም ላልወደደውም የሚሰጠው ኒዕማው ነው። እንግዲህ እኛ አልሐምዱሊላህ ቢፈድሊላህ ጌታችን ሱብሓነሁ ወተዓላ ከኒዕማዎቹ በላጭ የሆነውን ኢማንን ሰጥቶናል። ይህ ኢማን ኢስላም ስንቶቹ ያውም በታላላቅ በነቢያቶች ጥሪ ተደርጎላቸው አላህ ያልወፈቃቸው ያላደላቸው ኒዕማ ነው። አቡ ጀህልን ብንወስድ፣ አቡ ለሀብን ብንወስድ፣ የነቢዩን አጎት ዓለይሂ ሰላቱ ወሰላም አቡ ጣሊብን ብንወስድ በአሽረፉ ኸልቂላህ በነቢዩ ነው ዳዕዋ የተደረገላቸው ወደ ኢማን እንዲመጡ ወደ ኢስላም። ግን አላህ አልወፈቃቸውም። ይህንን ኢስላም ይህንን ታላቁን የጌታችንን ጸጋ አላገኙትም። ከነዓንን ብንወስድ የነቢዩላህ ኑሕ ልጅ ዳዕዋ የተደረገለት በአባቱ በነቢይ ነው። አዘርን ብንወስድ የነቢዩላህ ኢብራሂምን አባት ዳዕዋን የተደረገለት ወደ እስልምና እንዲመጣ ጥሪ የቀረበለት በታላቁ ነቢይ በነቢዩላህ ኢብራሂም ነው። እነዚህ ከነቢያት ዳዕዋን ሰምተው አላህ ስላልወፈቃቸው ወደ ኢስላም አልገቡም። ኢማንን ወይም የጸጋዎችን ሁሉ ቁንጮ ታላቁን አላገኙትም። እማኛ አልሐምዱሊላህ ትልቁን የጌታችንን አላሁ ተዓላ ከኒዕሞቹ በላጭ ያደረገውን ኢማንን አላህ ወፍቆናል። እኛ ማመናችን ኢማን ላይ መሆናችን ብቻ አይደለም የጌታችን ጸጋ ወይም ከኢማንን ካልታደሉት በልጠን የተገኘ ነው። የነቢዩ ዓለይሂ ሰላቱ ወሰላም የአሽረፉ ኸልቂላህ የረሱሉላህ ኡመት መሆናችን ይሄ ደግሞ ወይም ደግሞ ኢማንን ያገኘንበት መንገድ ኢማንን ይዘውልን የመጡት ነቢይ አሽረፉ ኸልቂላህ ረሱሉላህ መሆናቸው ይህም ደግሞ ሌላ ከራማህ ነው፣ ሌላ ያገኘነው ክብር ነው፣ ሸረፍ ነው። ዑለሞች ይህ የመጨረሻው ኡማህ የነቢዩ ዓለይሂ ሰላቱ ወሰላም ኡማህ ከሌሎች ኡመሞች ሁሉ እንዲበልጥ ተደርጓል። በብዙ ኸሳኢሶች በብዙ ነገሮች አላሁ ተዓላ የነቢዩን ኡማህ አክብሮታል፣ አልቆታል። የዚህ ክብር የዚህ ሸረፍ ብዙ ኒዕማዎችን የማግኘቱ ወይም ከተቀሩት ኡመሞች ካለፉት ኡመሞች ሁሉ የመብለጣችን ምክንያቱ ደግሞ ረሱሉላህ ናቸው ዓለይሂ ሰላቱ ወሰላም። የቁሉ ልሓፊዙ ብኑ ሐጀር